አሁን ለምሳሌ አንቺ አግብተሻል? አላገባሁም። መስፈርትሽ ምንድነው? እኔ እንኳን ብዙ መስፈርት የለኝም። ቀለል ያለ ነው በጣም። እሺ የመጀመሪያው በጣም ቀይ መሆን አለበት። ይሄ ፀሐይ ምናምን ያልነካው አቧራ ምናምን ያልጎዳው ረዘም ያለ መሆን አለበት። በጣም ረጅም ሰውነቱ በጣም የሚያምር የተማረ ቢሊየነር ይሁን። ሚሊየነር እንኳን ይከብዳል። ቢሊየነር ይሁን እንደዛ ይሁንልኝ። የተማረ ብያለሁ አይደለ? ሌላው ነገር ደግሞ እንዴት ነው ፈርሃ እግዚአብሔር ያለው ልክ ሳይን ሽቁጥቁጥ የሚል ቢሊየነር ሆኖ ሽቁጥቁጥ የሚል እና የምፈልገውን አይነት መኪና በየጊዜው የሚቀያየርልኝ አይነት እንደዛ ይሁንልኝ በትንሽ። ኦኬ ጥቁር ቢሊየነር ቢሆንስ አይስማማሽም? ጥቁር ቢሊየነር አይሆንማ። እንዴት ሆነ? አይጠቁርማ። ቢሊየነር ሆነ እንዴት ይጠቁራል? ቢሊየነር ጥቁር እኛም ብለን ነበር እንደዛ ማለት ብለን ነበር። እኛም መስፈርት አውጥተን ነበር። አወዳደቃችን ከፋ። አሁን አንቺ ያልሽውን አይነት ሰው ያሉት በዓለም ላይ ራሱ በጣት የሚቆጠሩ ሰዎች ናቸው። እኔም አንዱ ነበርኩ፣ ግን አግብቻለሁ። ይቅር በይኝና ያልፈታ ጥሩ ነው። ግን ምኞትሽ ጥሩ ነው፣ ወድጄዋለሁ። ስንት ዓመትሽ ነው? 25 አዎ። አይ መስፈርትሽ ሲበዛ እድሜሽ ትንሽ እንደሆነ ገመት። እድሜሽ ጨመር ቢል ኖሮ እነዚህ መስፈርቶች አይኖሩም። እያደግሽ እድሜሽ እየጨመረ ሲመጣ እነዚህ መስፈርቶችሽ እየቀነሱ እየሟሙ እየተነኑ ብን ብለው እንደ ጉም ይጠፋሉ።